ሰላም ጤና ይስጥልን እንደምን አርፍዳችኋል ክቡራን ተመልካቾቻችን ከአዲስ ሚዲያ ኔትወርክ ከዚህ ሰዓት ጀምሮ በቀጥታ ወደ እናንተ የሚደርሰው የዕለተ ሐሙስ የምሳ ሰዓት መረጃዎች ይዘን ቀርበናል። አበይት ነጥቦቹን በማስቀደም እንጀምራለን። አንዲት ሀገር በፍጥነት ለማደግ የቴክኒክና ሙያን በማሳደግ በቴክኖሎጂ ፈጠራ ግብርናውና ማኒፋክቸሪንጉን ማዘመን እንደሚያስፈልግ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ ተናገሩ። የሸዋስ ዋሌ አንተም አንድ አካባቢ ነው የምትገኘው። ምናልባት ወደ በኋላ ላይ ሰፋ አድርገህ የምትነግረን መረጃ እንዳለ ሆኖ አሁን የምትጠቁመን መረጃ ብታጋራ። አመሰግናለሁ። እኔ አሁን የምገኘው በልደታ ክፍለ ከተማ ሜክሲኮ አካባቢ በሚገኘው የምርታማነት ማሻሻያ የልዕቀት ማዕከል ነው። የልዕቀት ማዕከሉ እንግዲህ 16ኛውን የቴክኒክና ሙያ ሳምንት ምክንያት በማድረግ የፈጠራ አውደ ርዕይ አዘጋጅቷል። በዚህ የፈጠራ አውደ ርዕይ ላይ ቴክኖሎጂውን፣ ግብርናውን እንዲሁም የአኗኗር ዘዴውን የሚያዘምኑ በርከት ያሉ የፈጠራ ምርቶች ቀርበዋል። ምን ቀርበዋል የሚለውን በኋላ ላይ በስፋት ይዤ የመመለስ ይሆናል። አመሰግናለሁ። የሷስ ክቡራን ተመልካቾቻችን አሁንም መረጃዎቻችን እንደቀጠሉ ናቸው። በተለይም ባልደረቦቻችን ከተለያዩ የመዲናችን አዲስ አበባ መረጃዎቻቸውን በቀጥታ መስመራችን እያጋሩ ነው የሚገኙት። አንዲት ሀገር በፍጥነት ለማደግ ቴክኒክና ሙያን በማሳደግ በቴክኖሎጂ ፈጠራ ግብርናውና ማኒፋክቸሪንጉን ማዘመን እንደሚያስፈልግ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ ተናግረዋል። 16ኛው የቴክኒክና ሙያ ሳምንት በምርታማነት ማሻሻያ የልዕቀት ማዕከል በተለያዩ ቴክኖሎጂ ፈጠራ አውደ ርዕይ እየተከበረ ነው የሚገኘው። በስፍራው የሚገኘው ባልደረባችን የሸዋስ ዋሌ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ነው የሚገኘው። በድጋሚ እንደምናረፈድክ የሸዋስ፣ ምናልባት በአውደ ርዕዩ ላይ የተገኙት የስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ምን መልእክት አስተላልፈዋል? በድጋሚ አመሰግናለሁ። እንደምን ዋላችሁ ተመልካቾቻችን። እንግዲህ 16ኛው የቴክኒክና ሙያ ሳምንት እንግዲህ ከሰኞ ዕለት ጀምሮ በተለያዩ አካባቢዎች እየተከበረ እንደሚገኝ ይታወቃልና ዛሬ ደግሞ በልደታ ክፍለ ከተማ ሜክሲኮ አካባቢ በሚገኘው የምርታማነት ማሻሻያ የልዕቀት ማዕከል ላይ ደግሞ የተለያዩ የፈጠራ አውደ ርዕዮች የቀረቡበት አውደ ርዕይ ተከፍቷል ማለት ነው። በዚህ አውደ ርዕይ ላይ ለመክፈት የተገኙትም በምክትል ከንቲባ ማዕረግ የአዲስ አበባ ከተማ የስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ መልእክቶችን አስተላልፈዋል። ከመልእክታቸው መካከልም ሚዛን የሚደፉት ወይም ጠንከር ያሉትን መልእክቶች ለማንሳት ያክል በተለይ አንዲት ሀገር ለማደግ የኢንዱስትሪ ፖሊሲዋን ማሻሻል ይጠበቅባታል። የቴክኒክና ሙያ ማዕከላት ወይም ኮሌጆችም ማደግና መበልጸግ ይጠበቅባቸዋል። እነዚህን ማበልጸግ ካልተቻለ በፈጠራ የተጠመደ ትውልድን ማፍራት ካልተቻለ ሀገርን ማሳደግ እንደማይቻል በምሳሌም ጭምር አስደግፈው ማንሳት የቻሉበትን አጋጣሚ መመልከት ችለናል። ከነዚህም አጋጣሚዎች መካከል ለመጥቀስ ያክል አሜሪካና ቻይና አሁን ልዕለ ኃያሏ የዓለማችን ትልቋ ሀገር አሜሪካ እንደሆነች ትታወቃለችና በገቢው ደረጃም አሜሪካን የምትፎካከራት ቻይና እንደሆነች ይታወቃልና የሁለቱ ባለ ግዙፍ ኢኮኖሚ ባለቤት ሀገራት የሆኑት ለማደግ ሲነሱ ማስተካከል የጀመሩት የቴክኒክና ሙያ ወይም ኢንዱስትሪያቸውን የማዘመን ፖሊሲ እነሱን የሚያዘምን ፖሊሲያቸውን በማሻሻል ረገድ ትልቁን ጉልህ አስተዋጽኦ እንዳበረከተ ሲናገሩ እንደነበረ ለማድመጥ ችለናል። አሜሪካ እንግዲህ ከአራቱ መስራቾች መካከል የአሜሪካ መስራቾች ከሚባሉት በ17ኛው ክፍለ ዘመን ማለት ነው ሃሚልተን አንዱ ናቸውና ሃሚልተን የኢንዱስትሪ ፖሊሲዋንም ካረቀቁ ባለሙያዎች መካከል የሚጠቀሱና ታሪክ የሚያስታውሳቸው ሰው ናቸው። እኚህ እንግዲህ ትውልድ ላይ መስራት ቴክኒክና ሙያ ላይ መስራት የሚለውን ከ200 ዓመታት በፊት እንግዲህ አሜሪካ ስትመሰረት ጀምሮ ይሄንን ፖሊሲዋን በማሻሻል ለዚህ ልዕለ ኃያልነት ደረጃ እንድትደርስ እንዳደረጋት ሲያነሱ እንደነበረ መስማት ችለናል። የቻይናንም ታሪክ እንግዲህ በዚሁ አጋጣሚ ማውሳት ይቻላል። የፈጠራ ታሪኮችን ወይም የፈጠራ ቴክኖሎጂዎችን በመኮረጅም ጭምር ትልቅ ደረጃ አሁን ዘመናዊ የሚባሉ ቴክኖሎጂዎችን ቻይናዎች በማምረት ሁለተኛው የግዙፍ ኢኮኖሚ ባለቤት መሆን መቻሏንም ጭምር ያነሱበትን አጋጣሚ ማውሳት እንችላለን። ግብርናውን ማዘመን ኢንዱስትሪውን ማዘመን ካልተቻለ በስተቀር አገር ማደግ እንደማትችል በዋነኝነት አቶ ሚሊዮን አንስተዋል። መልካም የሸዋስ፣ እንግዲህ በዚህ አውደ ርዕይ ላይ የተለያዩ የቴክኖሎጂ ውጤቶች እንደሚገኙ ይታወቃልና ምናልባት በአውደ ርዕይ ላይ ከታዩት የቴክኖሎጂ ውጤቶች ምን ናቸው ብትጠቁመን?
አመሰግናለሁ። በድጋሚ በርካታ የቴክኖሎጂ ውጤቶች ናቸው እዚህ አውደ ርዕይ ላይ የቀረቡት። በተለይ በዚህ በምርታማነት ማሻሻያ የልዕቀት ማዕከል ከተመረቱ የፈጠራ ስራዎች ወይም ቴክኖሎጂዎች መካከል በግዙፍነቱ የተመለከትነው አስደናቂ ፈጠራ የተባለውም ይሄ የወርቅን ማዕድን ማጣራት ወይም ማጠብ የሚችል ቴክኖሎጂ መፍጠር የተቻለበትን አጋጣሚ ተመልክተናል። እንግዲህ የወርቅ ማምረት ሂደት በሀገራችን ደረጃ በባህላዊ መልኩ በእጅ እና በውሃ በማጠብ ለብክነትም የተዳረገ እንደነበር እናስታውሳለን እና በ2 ቶን አፈርና ድንጋዮችን በመፍጨት ጭምር በማጠብ ጭምር 1 ግራም እና 2 ግራም ወርቆችን ማግኘት የሚያስችል በሰዓት ደግሞ እስከ 30 ቶን ማጠብ የሚችል የማይኒንግ ወይም የወርቅ ማጣሪያ ማሽንን የሰሩበትን አጋጣሚ ተመልክተናል። እንዲሁ ደግሞ ግብርናውን በማዘመን ረገድ ደግሞ ጉልህ አስተዋጽኦ የሚኖራቸው የተለያዩ ምርቶችን ወደ 7 ያክል የጥራጥሬና የብር እህሎችን የሚባሉትን እንትን ማለት መፈልፈል የሚችል ማሽንም የተሰራበትን አጋጣሚ መመልከት ችለናል። እንዲሁም ደግሞ ከውድ ወርቅና ከእንጨት ስራ ጋርም ተያይዞ የተሰሩ በቅርቃሃ የተሰሩ ዘመናዊ ልንላቸው የምንችላቸው የዊልቸር ማሽኖችንም መስራት የተቻለና በተለይ ትውልድን ኑሮ ማቅለል የሚችሉ ከኑሮም ባሻገር እንግዲህ ዘመናዊ አኗኗር ሀገርም እንድታድግ ማድረግ የሚችሉ የተለያዩ ስራዎችን በዚህ አውደ ርዕይ ላይ ቀርቦ መመልከት ችለናል ማለት ነው። አቶ አድማሱ በቀለም እንግዲህ የዚህ ማኑፋክቸሪንግ ወይም የዚህ ኮሌጅ ዲን ናቸውና እሳቸውም እንግዲህ በቀጣይነትም ኑሮን ማቅለል የሚችሉ ምርቶችን በማምረት ረገድ ጉልህ አስተዋጽኦ እያበረከተ እንደሚገኝ ወደፊትም እንደሚሰሩ ገልጸውልናል ማለት ነው። አመሰግናለሁ። ባልደረባችን የሸዋስ ዋሌ በቀጥታ መስመራችን ላይ ገብተህ ላደረስከን መረጃ እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንልህ።